እስክንድር የስጋ ዘመዴ ነው ያክስቲውን ያጎት ልጅ ነው ስላለ ነውና እንዲህ ይላል እንስማው። ወቅሰን ተጭተን ለክፍፍል ለድክመት ለዊክነስ የሚዳረገን ደረጃ ላይ ከደረስን የጠላት ኢላማ ተሳካማል። የጠላት አንዱ ኢላማ ጀግኖቻችንን እየነጠለ የሚያጠቃበት ሚስጥር ምንድን ነው? እረኛውን ምቶ በጎች ይበተናሉ። ልብ በሉ፣ በጎጃም በጎንደር በሸዋና በወሎ በጀግኖች መሪዎቻችን ላይ ያነጣጠረ ጥቃት ነው የተፈጸመው። በሰራዊቱ ላይ ያለ በአፋሕድ ሰራዊት ላይ ሳይሆን በአፋሕድ አመራር ላይ ያነጣጠረ ስትራቴጂክ የሆነ ጥቃት ነው የተከፈተው። ዛሬ በእናት ዋ ጎንደር ምድር በአንድ ወር ውስጥ ሁለት ጀግኖችን አጣ። ኮሎኔል ታደሰ እሸቴ መጋቢት 2 ቀን። ዛሬ ጀግናችንን ጄኔራል ከፍያለው ደሴ ከመግለጫው የአማራ ፋኖ ሸዋ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ካወጣው መግለጫ እንደተረዳሁት በኋላ ደግሞ እንደማችን ባንተ ቅድም መረጃውን እሱ ራሱ ፓርቲሲፔት አድርጎ ከገለጸልን አንጻር ይህ አማራ ራሱን ከሰጠበት ሁለት መሰረታዊ ምሰሶዎች ውስጥ አንዱ ሀይልና ሽምግልና ነው። ለሽምግልናና ለሽማግሌው ያለን ፍቅር ወይ ደግሞ አክብሮት ኤክስፕሎይት አድርገው በጎንደር ምድር ላይ በዘመነ ካሴ ጎንደር ምድር ላይ የሚያዘው ሀብቴ ወልዴ ማንንም አይደለም። ሀብቴ በተዋረድ ሳሙኤል ባለድልን ያዛል። ሳሙኤል ባለድል በተራው ደግሞ ቅድም የተጠቀሱትን አዟቸዋል፣ ያዟቸዋል። የዘመነ ካሴ ሳብሳቢ ብአዴን ዋና መሪነትን ስንጠቀስ በጎንደር ላይ ያለውን የሱስ ሶኮ ኤቱ ዜድ መግለጽ ይገባናል። በወሎ ምድር ለምሳሌ ምሬ ወዳጆ፣ አበበ ፈንታው፣ ድሳም ብርሃኔ፣ ሶል ኤንፎርስ እያልን እንገልጻለን። በሸዋ ምድር የባንዳው እጁን የሰጠው የአሰግድ መኮንን ወራሽ ደሳለኝ ሲያስብ ሸዋ ሰው አለ። ጎንደር ምድር ላይ የአማራ ፋኖ የጎንደር አንድነት የሚባለው አቋም ምንድን ነው? ለምንድን ነው የምንደባብቀው? ለምንድን ነው የምናልፈው? ይህንን በጀግናችን ላይ የተደረገ ጥቃት እንግዲህ ስሙት። ይሄ ቅድም ጠዋት የነገርኳችሁ ነው። የአማራ ፋኖ በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ ለእነ እስክንድር ሰዎች ጠላት ናቸው። ዘመነ ካሴ የሚባለው ደግሞ አብሯቸው ሲሰራ መልአክ ነው። ወደ 9 ክንፍ ነው የሚሰጡት። ወደ 2-3 እንኳን አይደለም፣ ወደ 9 ክንፍ ነው የሚሰሩት። ዞር በሉ ብሎ ሲለያቸው ሰይጣን ነው፣ ዲያብሎስ ነው ለነሱ ማለት ነው። አሁን ለየትኛውም ነገር ተጠያቂው ዘመነ ካሴ ነው። በእነሱ ቤት ሀብቴንም የሚያዘው ዘመነ ነው። እንግዲህ ጎንደር ገብቶ ዘመነ ሀብቴን ቁጭ በል ተነስ ሲለው ማለት ነው። ሳሙኤል ባለድልን የሚያዘው ዘመነ ነው። ምሬ ወዳጆን የሚያዘው ዘመነ ነው። ሸዋም የሚያዘው ዘመነ ነው በእነሱ ቤት ማለት። ይሄ ትክክል አይደለም። አሁን ይሄ ቅድም ያልኳችሁ ነው። ቢስማርክ ያስፈልጋል። ቅድም ወንድማችን ናፖሊዮን ያስፈልጋል፣ ሚኒሊክ ያስፈልጋል፣ አብርሃም ሊንከን ያስፈልጋል፣ አጼ ቴዎድሮስ ያስፈልጋል። እምላችሁ ለዚህ ያስፈልጋል። አሁን ተናንቀዋል። አቅም እየተፈታተሹ ነው። ይሄ ደግሞ ተፈጥሯዊ ህግ ነው። በዚህ በትጥቅ ትግል በፖለቲካ ትግል አንደኛው የግድ አንዱን ገፍትሮ መውጣት አለበት። ህወሓት በኢትዮጵያ መንግስት ውስጥ እያለች አብይ አህመድ ስርዓተ መንግስቱን አጽንቶ መሄድ አይችልም እና ህወሓትን አበሳጭቶም ጎንትሎም እሷም ትዕቢተኛ ናት ጎንፍላ ወጣ ቅጥቅጥ አድርጎ ሽባ አደረገና ዛሬ ህወሓት የአብይ አህመድ ደጅ ጠኝ ሆነች። አለቀ። ይሄ ግድ ነው፣ ተፈጥሮ ነው፣ ተፈጥሯዊ ህግ ነው። አለቀ። በዚህም በአማራ ትግልም ውስጥ አሁን ያለው ሁለት ኃይል ተፈጥሯል። ሁለቱም ኃይል እየተፎካከረ ነው። አለቀ። ያሸነፈ አማራን ያስተዳድራል። አለቀ። ምንድን ያለው የእስክንድር የኡጋንዳ ተወካይ ባንዳው አሰግድ መኮንን ማለት ዘርዝሮ ነው የሚጠራቸው።
ምንድነው ያለው? በሽምግልና ስም በሃይማኖት ስም ነው የሞቱት አለ። ምክንያቱም ይሄ የነ ዘመነ የነ ምሬ የነ ሀብቴ የነ ኢንጂነር ቡድን በፕሮቴስታንቱ በፓስተሩና በእነዚህ በእንትኖቹ ኦርቶዶክስ ወይም ደንበኛ ሙስሊም የአማራው ሙስሊም ተደርጎ ስለሚወሰድ ፓስተሩ እንኳን ይቃወመዋል። አንደኛው ሙስሊም ይናገረውን እንመጣለን። ፓስተሩ ይቃወመዋል። ሞዓ ተዋህዶ ነው የሚሏቸው ማየት እንችላለን። የምስጋናው አንዱ ዓለም ሲናገር መስማት ትችላላችሁ። አዳምጡ። የዓለም ብርሃን ሞዓ ተዋህዶና ክርስቲያን ህብረት ነው የሚባሉት። እሺ የሶስቱም ሊቀመንበር ዘመነ ካሴ ነው። እሺ ይህ ነው። ይሄ ምን እንደሚያምን እና እንደማያምን እናውቀዋለን አይደለም? ግን ነው እንደ ቱል ለሚጠቀምበት በዚህ ማድነቅ ይቻላል። እሱ ለቤተ ክርስቲያን መጋረጃ ቅድም ያልኩህን ምንጣፍ ፓስተር ምስጋናው ነው ይሄን የሚለው ያንን እኛ ብለን ጎንደር ላይ ምንጣፍ ገዝተናል ብር አዋጥተን። ዲቴሉን መናገር ስለማልፈልግ ነው። እና ግን ልዩነታቸው ምንድን ነው? አንደኛው እንትን አለው የተወሰነ ሴኩላሪስቲክ ኢንተርፕሪቴሽን አለው። ማለት ምንም ችግር የለም ንጉስ ከሆነ ዝም ብሎ መንገስ ነው የሚችል፣ ተቀባም አልተቀባም ንጉስ ከሆነ ዳስ ኦኬ የሚሉ አሉ። ሌላኞቹ ግን በጳጳስ ነው ተቀብቶ የሚነገሰው የሚሉ አሉ። ይሄ የመቀባት የኔታ ይባቤው ዴፊኒሽን ማለት ነው። ልዩነቱ ይሄ ነው። አይ ቲንክ ግን ሁለቱም ላይ አማራ ያልሆኑ ሰዎች አሉበት። ለብሔርተኝነቱ አንቲተሲስ የሆኑ ናቸው። ለምን ይሄንን የምታየው? ለምሳሌ አደረጃጀቶች፣ የፋኖ አደረጃጀቶች ክፍለ ሀገራዊ ናቸው። የአማራ ፋኖ በጎንደርም ጎንደር እዚህ ሲቋቋም ሎያሊቲያቸው ወይም አሊጀንሳቸው ለዚህ ለክፍለ ሀገሩ አይደለም የሆነው፣ ለፈንታውን ዋጭ ፈታ ነው የሆነው። ኡጋንዳ ነው ያለው ለዛን ለመሳሰሉ ነገሮች። ስለዚህ ምንትን ልብ ምንድን ነው ልብ ያለበት መዝገብ አለ ነው የሚባለው አይደለ? ልባቸው የት ነው ያለው? አማራም ላይ ጎንደርም ላይ አይደለም ያለው። እነዚህ ሰዎች ልባቸው ሌላ ቦታ ነው ያለው። ሌላ ፊሎሶፊ የሚከተሉ ናቸው። እና አንዳንዴ በነገራችን ላይ መሬት ላይ ህዝቡ ኮንፊውዝድ ይሆናል። ዳዊት ይዘው ክላሽ ይዘው ሲሄዱ ውስጥ ጎንጎን ምናምን ይላል። ምክንያቱም ሪሊጂየስ ከሆንክ ያው በክርስቶስ ወይም በምታምኖ ታምናለህ፣ በቃ እንደዛ ነው አይደለ? ግን ደግሞ ተኩሰህ የምትገድል ከሆንክ ሌላ ነው የሆነ ማለት እንደ ጂሃዲስቲክ እንትን አይዶን ነው። ምን ብዬ እንደምናገር እኔ ወይ ብዙ አታናግረኝ። ቀጥል። እኔን ግራ ይግባኝ ምስጊዬ አሮድ ነው ሰድልኝ። ምስጋናው ግራ ገባው። ዳዊት ይዘው ይዋጋሉ አለ እንዴ? የጸለዩ ነው እንጂ ያውም በሚገርም ሁኔታ ጸሎት እያረጉ አምላክ ይርዳኝ እያሉ ሙስሊሞቹ እየሰገዱ ዱዓ እያደረጉ ያለ እግዚአብሔር እርዳታ ይህንን ሰይጣናዊ ስርዓት መጣል ስለማይቻል ይሄ መናፍቅ ከመሬት ተነስቶ እንዴት ዳዊት ይዛሉ? እንዴት መስቀል እዚህ ደረታቸው ላይ ያደርጋሉ ይላል። አንተ በመስቀል አታምንም፣ በዳዊት አታምንም እና እነሱ ታዲያ ሃይማኖታቸው ነው። ምን ያደርጉ? ምን እንዲያደርጉ ነው የምትፈልገው? ምን እንዲያደርጉ? እስከዚህ በላይ ምን እንዲመጣ ትጠብቃለህ? ቢሞትም ቢኖርም ኃይል ስጠኝ ብሎ እንደ መጽሐፍ ቃል እንደ እግዚአብሔር ቃል ነው በዛ ተነስተው የሚሄዱት ማለት ነው። ምስጋናው ለሄኖኬ በስልክ ጸሎት እንደጸለየለት ሄኖክ አስነብቦናል። ሄኖኬ ሽጥላ አስነብቦናል። አንዴ የሆነ ጊዜ እስላም ሆኖ ነበር። ከዛ በኋላ ደግሞ ፕሮቴስታንት ሆኗል። አሁን ደግሞ የአማራን ፋኖ በነ እንትና በኩል ካልመጣ በእስክንድር በኩል ከእስክንድር ጋር እስከ መጨረሻው ድረስ ገደል ገባለው እያለ ያለ ነው። ስለዚህ አሁን እንትኑ ሰፍቶ መጥቷል። እንዴት ዳዊት ይደረጋል ብሎ ማለት እንግዲህ እሱ ያደገበት እምነቱና አምልኮ ሌላ ነው።
እንግዲህ ሲናገር ራሱ ሰምቼዋለሁ። የፖለቲካው ቅማንትነት አለበት። ይሄ ትክክለኛው የጎንደር ቅማንት ሳይሆን የፖለቲካው ቅማንትነት አለበት። አክስቶቼ ቅማንት ናቸው ሲል ሰምቼዋለሁ። የአባቱም ደግሞ የአምልኮ ስርዓት የተለየ እንደሆነ ብዙዎቹ የጎንደር ሰዎች